ውሃ ለፀጉራችን ይጎዳል ወይስ ይጠቅማል? ከዚህ በፊት በተከታታይ በሰራኋቸው ቪዲዮዎች ውሃ ለፀጉራችን የሚሰጣቸውን ጥቅሞች አሳይቼ ነበረ። ነገር ግን ያንን ጥቅም ሳሳይ በየቀኑ መታጠብ ወይም ፀጉራችንን ፍሪዝ ማድረግ ሳይሆን ፀጉራችንን ልንታጠብ ስንል ቅባት ከመቀባታችን በፊት ፀጉራችንን በውሃ ማራስ ያለውን ጥቅም ነው ለማሳየት የሞከርኩት እንጂ በየቀኑ መታጠብ ወይም በየቀኑ ፍሪዝ ማድረግ አይደለም። በየቀኑ የምንታጠብ ወይም ደግሞ በውሃ በየቀኑ ፍሪዝ የምናደርግ ከሆነ ውሃ ለፀጉራችን ከሚሰጠው ጥቅም ይልቅ ጉዳቱ ያመዝናል። አንደኛ ፀጉራችን በተፈጥሮ ውሃ በሚነካው ሰዓት ይለጠጣል። ሲደርቅ ደግሞ ተመልሶ ወደ ቦታው ይሸበሸባል ወይም ይሰበሰባል። ይህ ነገር በተደጋጋሚ ሲሆን ድግምግሞሹ ፀጉርን ያሳሳዋል ወይም አቅም ያሳጣዋል። ያ ደግሞ እንዲሰባበርና ፀጉር እንዲበጣጠስ ያደርጋል ማለት ነው። ሁለት በተደጋጋሚ በታጠብን ወይም ፍሪዝ ባደረግን ቁጥር የፀጉራችን ቆዳ ቅባቱን እያጣ ይመጣል። ቅባቱን እያጣ ሲመጣ ደግሞ ቆዳችን እየደረቀ ይመጣል። ያ ደግሞ ፀጉር እንዲሰባበርና እንዲረግፍ ያደርገዋል ማለት ነው። በፀጉራችን ታይፕ አይነት በሳምንት ስንት ጊዜ መታጠብ አለብን የሚለውን በቀጣይ ቪዲዮ እናያለን። መልካም ጊዜ።